بسم الله الرحمن الرحيم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. نبيكم محمد بن عبد الله ثم الصلاة والسلام على عباد الله الصالحين وبعد. أحييكم بتحية الإسلام وهي السلام عليكم ورحمة الله وبركاته. سورة المطففين መክያ መካ ላይ የተወረደች ሱራ ናት። አልሙጠፊፊን ማለት ሰላቢዎች ማለት ነው። አልሙጠፊፊን ሰላቢዎች ማለት ነው። ሚን መቃሲዲ ሱራ ከሱራው የምንማረው ትልቅ ቁም ነገር መካከል አላሁ ስብሓነሁ ወተዓላ የሰዎችን ሁኔታ ሚዛን ላይ እንዲሁም ደግሞ ደረጃ ላይ የቂያማ ቀን ያላቸው የተለያየ መሆኑን ያስተምረናል። እንዲሁም መጥፎ ስራ የሚሰሩ ሰላቢ የሆኑ ሰዎች የሰዎችን ሐቅ የሚወስዱትን ዛቻ እንደሚዝትባቸው እናያለን። ለሙእሚኖችና ለደካማ የአላህ ባሪያዎች ደግሞ አላህ ማዘኑን እንመለከታለን። የቁሉ ላሁ ተባረከ ወተዓላ አላህ እንዲህ ይላል፣ ቢስሚላህ ራሕማን ራሒም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ጌታ። ወይሉን ሊልሙጠፊፊን ወይሉን ሊልሙጠፊፊን ወይሉን ወየሁላቸው ይላል፣ ዛቻ ነው። ወየሁላቸው ሊልሙጠፊፊን ለነዛ ለሰላቢዎች ወየሁላቸው። الذين إذا اكتالوا على الناس يستوفون الذين لنزيا إذا اكتالوا بميمزنو جزي بميسفرو جزي على الناس لسوج يستوفون የሞሉ አድርገው ይመዝናሉ። የሞሉ አስመስለው ይመዝናሉ። አይ የስተውፉነ ሐቀሁም ካሚለን ዱነ ነቅስ የተሟላ ባልሆነ ሁኔታ ሙሉ አስመስለው ይሰፍራሉ። ወኢዛ ካሉሁም አው ወዘኑሁም ዩኽሲሩን ወኢዛ ካሉሁም በሚሰፍሩ ጊዜ ለሰዎች አወዘኑሁም ወይም በሚመዝኑ ጊዜ ዩኽሲሩን የሚያጎሉ የሆኑት ናቸው እነዛ ሰላቢዎች ብሎ ማለት። አላ የظኑ ኡላኢከ አነሁም መብዑሱን አላ የظኑ ታዲያ እነዚህ ሰዎች እርግጠኛ አይደሉም እንዴ? ኡላኢከ እነዚያ አነሁም እነሱ መብዑሱን የሚቀሰቀሱ አልመሰላቸውም እንዴ? አላህ ፊት የሚጠየቁ አይመስላቸውም እንዴ? ሊየውሚን ዐዚም ለዛ ለታላቁ ቀን የቂያማ ቀን የታላቁ ቀን የሚቀሰቀሱ አይመስላቸውም እንዴ? የውመ የቁሙ ናሱ ሊረቢል ዓለሚን የውመ የቁሙ ናሱ ሰዎች በሚቆሙበት ቀን ሊረቢል ዓለሚን ለዓለማቱ ጌታ። ከላ ኢነ ኪታበል ፉጃሪ ለፊ ሲጂን ከላ ተከልከሉ፣ ኢነ ኪታበል ፉጃሪ የአመፀኛዎች እኮ መጽሐፍ መዝገብ ለፊ ሲጂን ሲጂን የተባለ መዝገብ ቤት ውስጥ ነው። ወማ አድራከ ማ ሲጂን ወማ አድራከ ምን አሳወቀ፣ ማ ሲጂን ሲጂን ምን ማለት እንደሆነ ምን አሳወቀ፣ ሲጂን ምን ማለት እንደሆነ ምን አሳወቀ። ኪታቡን መርቁም ኪታቡን መርቁም ሲጂን ብሎ ማለት እኮ መዝገብ ነው። መርቁም ቁጥር የሰፈረበት መዝገብ ነው። ወይሉን ታዲያ ወየሁላቸው፣ ወይሉን የውመኢዝን ሊልሙከዚቢን የውመኢዝን የዛን ጊዜ ሊልሙከዚቢን ለአስተባባዮች ወየሁላቸው። አለዚነ ዩከዚቡነ ቢየውሚዲን አለዚነ ዩከዚቡነ ቢየውሚዲን እነዚያ በፍርዱ ቀን የሚያስተባብሉ የሆኑ። ወማ ዩከዚቡ ቢሂ ኢላ ኩሉ ሙዕተድን አሲም ወማ ዩከዚቡ የሚያስተባብሉ እኮ አይሆኑም፣ ቢሂ በዛ በፍርዱ ቀን ኢላ ቢሆን እንጂ ሁሉም ሙዕተዲን ድንበር አላፊ አሲም
ኃጢአተኛ ወንጀለኛ የሆነ ሰው እንጂ በፍርዱ ቀን እኮ የሚያስተባብል እኮ አይደለም። በፍርዱ ቀን ሊያስተባብል የሚችለው ሙዕተድ የሆነ ድንበር አላፊ አሲም የሆነ ወንጀለኛ የሆነ ነው። إذا تتلى عليه آياتنا قال أساطير الأولين إذا تتلى عليه በተነበበላቸው ጊዜ በዱንያ ሐያታቸው አያቱና የኛ አናቅጽ በተነበበላቸው ጊዜማ ቃለ ብሎ ይላል አሳጢሩል አወሊን የቀደምቶች አፈታሪክ ነው። አሳጢር አፈታሪክ ማለት ነው። አወሊን የቀደምቶች አፈታሪክ እንቶ ፈንቶ ወሬ ነው ብለው ይዘባበቱና ይቀልዱ ነበር። ከላ በል ራነ ዐላ ቁሉብህም ማ ካኑ የክሲቡን ከላ ታዲያ ተከልከሉ በል እንዳወም ራነ አደገደገባቸው ደፈደፈባቸው አላህ ዐላ ቁሉብህም በልቦቻቸው ላይ ማ ካኑ የክሲቡን ሲሰሩ የነበረውን ስራ አላህ በልባቸው ላይ ደፈደፈባቸው። ከላ ኢነሁም ዐን ረቢህም የውመኢዝን ለመሕጁቡን ከላ ታዲያ እናንተ ሰዎቹ የተከልከሉ ኢነሁም እነሱ እኮ ዐን ረቢህም ከጌታቸው የውመኢዝን የቅያማ ጊዜ የዛን ጊዜ የውመኢዝን የዛን ጊዜ የቅያማ ቀን ማለት ነው ለመሕጁቡን የተጋረዱ ናቸው ይላል። ዐን ረቢህም ጌታቸውን ዐን ሩእየቲላህ አላህን ከማየት የተጋረዱ ናቸው። ሱመ ኢነሁም ለሷሉል ጀሒም ሱመ እነሱም ከዛም በኋላ ኢነሁም እነሱ ለሷሉል ጀሒም ጀሃነም የሚገቡ ይሆናሉ። ለሷሉ የሚገቡ ይሆናሉ። الجحيم ጀሃነም ይገባሉ። ثم يقال هذا الذي كنتم به تكذبون ثم يقال ከዛም ይባላሉ هذا الذي ይህኮ كنتم به የነበራችሁበት ነው በሱ تكذبون ስታስተባብሉ የነበራችሁበት ነው ተብሎ ይባላሉ። ከላ ኢነ ኪታበል አብራሪ ለፊ ዒልይን ከላ ታዲያ ተከልከሉ ከዚህ አይነት መጥፎ ተግባር ተከልከሉ ይላል አላህ። ሁለተኛዎቹ ሰዎች ደግሞ ኢነ ኪታበል አብራሪ የመልካሞቹ መዝገብ ለፊ ዒልይን ዒልይን ውስጥ ነው ይላል። ወማ አድራከ ማ ዒልዩን ወማ አድራከ ማ ዒልዩን ስለ ዒልዩን ምን አሳወቀህ? ኪታቡን መርቁም ኪታቡን መርቁም ቁጥር የሰፈረበት መጽሐፍ ነው። ቁጥር የሰፈረበት መጽሐፍ ነው። ልዩ የሚያደርገው የጀሃነሙ መጽሐፍ ለጀሃነሞች ነው፣ የጀነቱ ደግሞ ለጀነቶች ነው። ሁለቱም ግን ቁጥር ሰፍሮበታል። የሽሀዱሁ አልሙቀረቡን የሽሀዱሁ ይጠብቁታል፣ በቦታውም ይገኛሉ። አልሙቀረቡን የአላህ ባለሟሎች በጣም ቅርብ የሆኑ ባለሟሎች ይህንን መዝገብ የመልካሞቹን ይጠብቃሉ። ኢነል አብራረ ለፊ ነዒም ኢነል አብራረ ታዲያ መልካሞቹ እኮ ለፊ ነዒም በድሎት ውስጥ ነው የሚሆኑት። ዐለል አራኢኪ የንዙሩን ዐለል አራኢኪ በአጎበር አልጋ ላይ ሆነው የንዙሩን የሚመለከቱ ይሆናሉ። በዱንያ ላይ መጥፎ ሰሪዎች ምቹ በሆነ መንደላቀቂያ ቦታ ላይ ሆነው በጥሩ በሚሰሩት ላይ እንደሚቀልዱት ሁሉ የቂያማ ቀን ደግሞ መልካም የሚሰሩት ሰዎች በአጎበር አልጋ ላይ የሚንፈላሰሱ ይሆናሉ። የሚደረገውን ጉዳይ የሚመለከቱ ይሆናሉ። ተዕሪፉ ፊ ውጁሂሂም ነድረተ ነዒም ተዕሪፉ ፊ ውጁሂሂም በፊቶቻቸው ይታወቃል። ነድረተ ነዒም የድሎት ነጸብራቅ በፊቶቻቸው ላይ ይታያል። ዩስቀውነ ሚን ረሒቅን መኽቱም
ዩስቀውነ የሚጠጡ ይሆናሉ ሚን ረሒቅን ከወይን ጠጅ መክቱሚን ከታተመ ከሆነ ወይን ጠጅ ከታሸገ የሆነ ወይን ጠጅ የሚጠጡ የሚጎነጩ ይሆናሉ። ይሄ ለጀነት ሰዎች የተሰጠ ስጦታ ነው። ختامه مسك وفي ذلك فليتنافس المتنافسون ختامه ሚስክ ማሸጊያው ሚስኩን ሚስክ ነው። ሽታው ልክ ያማረ ሚስክ ይሸታል። ወፊ ዛሊከ ታዲያ በዚህ ላይ ፈልየተናፈሲ ይሽቀዳደሙ አልሙተናፊሱን መልካም የሰሩ ሰዎች ይሽቀዳደሙ በደንብ ይሽቀዳደሙ ይላል። ወሚዛጁሁ ሚን ተስኒም ወሚዛጁሁ መበረጃው ደግሞ ሚን ተስኒም ከተባለ ወንዝ ነው ተቀርቶ የሚበረዘው። ተስኒም ብሎ ማለት አይነን የሽረቡ ቢሃ አልሙቀረቡን አይነን ምንጭ ነው። የሽረቡ የሚጠጡበት ቢሃ ከሱ አልሙቀረቡን የአላህ ቅርብ ባሪያዎች የሚጠጡበት የሆነ ምንጭ ነው። ታዲያ የጀነት ሰዎች ከዚህ የተበረዘ ወይን ጠጅ ነው የሚጠጡት። ኢነ አለዚነ አጅረሙ ካኑ ሚነ አለዚነ አመኑ የድሐኩን ኢነ አለዚነ አጅረሙ ታዲያ እነዛ ያመፁ በደለኛ የሆኑት ሙጅሪሞች እኮ ካኑ ሚነ አለዚነ አመኑ ካኑ ነበሩ በዱንያ ህይወታቸው ሚነ አለዚነ አመኑ በነዛ ባመኑ ሰዎች ላይ የድሐኩን ይስቁባቸው ነበር። በእነሱ በጎናቸው ሲያልፉ እነዛን አያችኋቸው እያሉ በዱንያ ህይወታቸው ባሉ ጊዜ ይቀልዱ ነበር ሙጅሪሞች። ወኢዛ መሩ ቢህም የተጋመዙን ወኢዛ መሩ ባጠገባቸውን ባለፉ ጊዜ ቢህም በነሱ የተጋመዙን የሚጎነታተሉ የሚጠቃቀሱ ነበሩ። የተጋመዙን እርስ በእርሳቸው ይጠቃቀሱባቸውና ይሳለቁባቸው ነበር። ወኢዛ እንቀለቡ ኢላ አህሊሂም እንቀለቡ ፈኪሂን ወኢዛ እንቀለቡ በተመለሱ ጊዜ ደግሞ እነዚሁ ሙጅሪሞች ኢላ አህሊሂም ወደ ቤተሰቦቻቸው እንቀለቡ የሚመለሱ ናቸው። ፋኪሂን ተደሳቾች ሆነው አያችኋቸው እያሉ ጠዋት ያዩትን በመልካም የአላህ ባሪያዎች ላይ ያዩትን ነገር እየተናገሩ ይስቃሉ፣ ይቀልዳሉ፣ ከቤተሰቦቻቸው ጋር ይደሳሰቱ ነበር። ወኢዛ ረአውሁም ቃሉ ኢነ ሃኡላኢ ለዷሉን ወኢዛ ረአውሁም በተመለከቷቸው ጊዜ ደግሞ ቃሉ ብለው ይሉ ነበር ኢነ ሃኡላኢ እነዛ ሰዎች እኮ ለዷሉን ጥመት ላይ ክስረት ላይ ናቸው ብለው ይላሉ። ሐቂቃው ግን እንደዛ አይደለም፣ የጠመሙት እነሱ ናቸው። ወማ ኡርሲሉ ዐለይሂም ሓፊዚን መንገድ የሳቱትም እነሱ ናቸው። ወማ ኡርሲሉ ዐለይሂም እኛ በእነሱ ላይ እኮ አላክንም ይላል። ሓፊዚን ተጠባባቂ አላክንህም። ወማ ወከለሁም ላሁ ዐላ ሒፍዚ አዕማሊሂም ሐታ የቁሉ ቀውለሁም ሃዛ እነሱን ተጠባባቂ ራሳቸውን አርገን አላክናቸውም፣ ግን ራሳቸውን እንደ ተጠባባቂ አርገው ይናገራሉ። ወማ ኡርሲሉ ዐለይሂም በእነሱ ላይ እኮ አላክንም ሓፊዚን ተጠባባቂ አርገን። ፈልየውመ አለዚነ አመኑ ሚነል ኩፋር የድሐኩን ፈልየውመ አለዚነ አመኑ እንዳውም ዛሬ በጀነት የቂያማ ቀን እነዛ ያመኑት ሚነል ኩፋሪ በከሃዲያኖች ላይ የድሐኩን የሚስቁባቸው ይሆናሉ። ዐለል አራኢክ የንዙሩን
على الأرائك باغوبر ألقى لا يهونو ينظرون يمي ملكتو يهونالو هل ثوب الكفار ما كانوا يفعلون هل ثوب تاديا برقد التمندم من كفارو كهديانوች ما كانوا يفعلون بدنيا لاي سيسروت بنبرو نجر የእጃቸውን አላገኙም አልተመነዱምን ይላል አላሁ ሱብሓነሁ ወተዓላ። ይህ ሱራ በጣም ብዙ መልካም የሆኑ ትምህርቶችን የምንወስድበት ሱራ ነው። አላሁ ሱብሓነሁ ወተዓላ የሰዎች ቀልብ ትንሽን ኃጢአት ሲሰራ ከዛም በሂደት ወንጀሉ እንደሚጨምርና ሙሉ ለሙሉ ከሐቅ እንደሚከለከል ያሳያል። ሌላው ደግሞ ከሃዲያኖች የቂያማ ቀን አላህ Subhanahu Wa Ta'ala ከማየት እንደሚከለከሉ አይተናል። ሌላው በዱንያ ላይ የአላህ ባሪያዎች ብዙ ችግር እንደሚገጥማቸው፣ ሰዎች ሊቀልዱባቸው እንደሚችሉ፣ ሊስቁባቸው እንደሚችሉ፣ ግን የቂያማ ቀን በጀነት ውስጥ በተቃራኒ እንደሚሆኑና አላህ በድሎት እንደሚያንበሻብሻቸው እንዲሁም ሌሎች በጣም ምርጥ መልእክቶችን ተመረንበታል። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ባሪያዎቹ መካከል አላህ ያርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።